አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የአላህ ሰላምና እዝነት በእናንተ ላይ ይሁን። ውድ ቤተሰቦቼ እንግዲህ ዛሬ እስቲ የብርቱካን ኬክ አብረን እንሰራለን እና እዚህ ጋ ዱቄት እንግዲህ ይሄ ሁሉም ዱቄት አንድ ኩባያ እንዲሁም ዘይት፣ ቫኒላ አለኝ፣ ስኳር እንዲሁም ወተት፣ ሶስት እንቁላል እና አንድ ብርቱካን። ብርቱካን እንግዲህ ከላይ ነው ብቻ እንትን ፈቅፍቄ የወሰድኩት እና እዚህ ጋር ማለች ዋናዋ ማለት ነው። እና እስቲ አብረን እንሰራለን እንሻላ ቆንጆ በስቡሳ የመሰለ ኬክ እንሰራለን ማለት ነው። እና አብራችሁ ቆዩ። እና ስለምታበረታቱኝ ላይክ እና ሼር እያረጋችሁ እንዲሁም ሰብስክራይብ ስለምታደርጉኝ ውድ ቤተሰቦቼ እጅግ በጣም አድርጌ አመሰግናለሁኝ። ክበሩልኝ። አሁንም አብሮነታችሁ አይለየኝ እላችኋለሁ። እንግዲህ እዚህ ጋር ሶስቱን እንቁላል ከጨመርኩኝ በኋላ ሳህኑ ላይ ሱካሩን ጨመርኩኝ። እንደገና በትንሽዬ ማንኪያ የእንቁላሉን ሽታ እንዲያጠፋልኝ ቫኒላ እጨምራለሁ ማለት ነው። ጨመርኩኝ ብዙም አልመሰለኝም፣ ትንሽ የጨመርኩበት ማለት ነው። አሁን በማሽን እንመታዋለን ማለት ነው። እንግዲህ እንደዚህ በደንብ መታዋለሁኝ። ሱካርና እንቁላል ቫኒላ ነው። አሁን ሶስቱን ብቻ ነው የተጠቀምኩት። እሱን ከመታሁት በኋላ ዘይት ጨምራለሁኝ ማለት ነው። እዚህ ጋር የብርቱካኑን ፍቅፋቂ ጨመርኩት። እሱንም አብሬ መታዋለሁኝ። መጀመሪያ አንድ ቁጥር ላይ ነበረ ስመታ የነበረው። አሁን ሁለት ቁጥር ላይ አድርጌ በደንብ አድርጌ እየመታሁት ነው ማለት ነው። እኔ እንደዚህ እየሰራሁኝ በነገራችን ላይ ድምጽ ማስገባት እችላለሁኝ፣ ግን ልጆቹ አስሬ ለሆነ ላልሆነውም ነገር ስለሚመላለሱ ለዛ ብዬ እንትን አልልም፣ አላወራም ማለት ነው እየሰራሁኝ። ባወራው እንኳን የኩሽናው ራሱ በጣም ነው የሚረብሸው፣ የፍሪጁ ድምጽ ምናምን ወዘተ። እና የሚቀለው ደግሞ በቃ እንደዚህ ሲሆን ሰላም ያለው ድምጽ ይሰማል ማለት ነው። እንግዲህ እዚህ ጋር ዘይቱን ጨምሬዋለሁኝ ማለት ነው። እሱንም አብሬ እመታዋለሁኝ። የብርቱካኑ ሽታ ማሻአላ በጣም ነው ደስ የሚለው። ገና ሳይበስል ሳይደርስ ማለት ነው። ያ ሰላም። እንግዲህ በምታዩት መልኩ ጃይዝ ሆኗል ማለት ነው። አያችሁት?
እንግዲህ አሁን እዚህ ጋር ዱቄቱን እንትን እለዋለሁኝ። እዚህ ጋር ያቀረብኩት 1 ኩባያ ነው፣ የውሃው ብርጭቆ ማለት ነው። እዚህ ጋር ደግሞ 1 ማንኪያ ነው የምጠቀመው ቫኒላ ፓውደር፣ 1 ማንኪያ ሙሉ ስላልሆነ ነው ድጋሚ የጨመርኩት እንጂ 1 ማንኪያ የሚሆን ነው። ስለዚህ ይሄንን እነፋና ጨምራለሁ ማለት ነው። በነገራችን ላይ እንደዚህ በወንፊት ነፍታችሁ ስትጨምሩት እና ዝም ብላችሁ ስትጨምሩት አንድ አይደለም፣ እኩል አይመጣም። ማለት እንደዚህ ሲሆን በወንፊት ነፍታችሁ ስትጨምሩት ንፋስ ይገባለታል ማለት ነው። ዱቄቱ ራሱ እንትን አይልም፣ የሆነ አይንኮረኮርም፣ ብቻ እኩል አይመጣም። አቤት አቤት ጭስ ሲመስል በቃ ተውን ዱቄቱ። በነገራችን ላይ ይሄንን ቪዲዮ የሰራሁት ትላንት ነው። ትላንት ሰራሁት፣ ግን ደግሞ አልተመቸኝም። አሁን ራሱ አሁን ስንት ሰዓት ነው? 1 ሰዓት ተኩል ከምሽቱ ማለት ነው። ከላይ ከወጣሁ በኋላ ነው ድምፅ ራሱ እያስገባው ያለው ድጋሚ ማለት ነው። ቀን ቀን ምንም አይመችም ስለሚዞርበት በስልኩ ምንም አይመችም ማለት ነው። ሌላ ነገር ሰራለሁ ማለት አይመችም። ይሄን ራሱ ትላንትና ማምሻ ነበር የተቀረጸው። አያችሁት? በዚህ መልኩ እንግዲህ እያለቀለት ነው ማለት ነው። ኢንሻአላ መጨረሻውን ታዩታላችሁ፣ ትወዱታላችሁ ብዬ አስባለሁኝ። በጣም ቆንጆ ነው። ሽታው ራሱ በጣም ነው ደስ የሚለው ማለት ነው። ብርቱካን ነው። እንግዲህ እዚህ ጋር ጨርሼ የነበረ ግን ከስር ዱቄት አለው። እሱን ድጋሚ እንደገና ደግሞ ትንሽ ወፈር ስላለ ትንሽ የወተት እየጨመርኩኝ ትንሽ እመታዋለሁኝ ማለት ነው። ቀጠን እንዲልልኝ። ከወፈረ ጭራሽ እንትን አይልም፣ ወደ ላይ አይወጣም ማለት ነው፣ አይነፋም። ትንሽ ቀጠን ማለት አለበት ማለት ነው። ወፍራም እንትን መወፈርም የለበትም መቅጠንም የለበትም። በነገራችን ላይ ይሄንን ኬክ ስሰራ በጣም ዝናብ እየዘነበ ነበር ውጪ። ድምፁን ስለጠፋሁት ነው እንጂ በጣም ነው የሚረብሸው። እንግዲህ ጨርሻለሁኝ። አሁን እንግዲህ ባትራችንን እናዘጋጃለን፣ ኦቨናችንን እንለኩሳለን። እንግዲህ ባትራዬን አምጥቻለሁኝ። እኔ በዚህ ነው የምሰራው። አለ ይሄ ክቡ አለ እንትኑ ይሄ ባለቅርጹ ማለት ነው። እሱ ግን ስለሚይዝብኝ ጨርሼ እንትን ስል ሳወጣው ይበላሻል ማለት ነው። ማለት መብሰል ምናምን ሳይሆን የሆነ ይይዛል
የፈለገም ዱቄትም ምንም ባደርግበት ሆነ አይመጣም ስለሚያበላሽ ከዚህ ሁሉ በዚህ እየሰራሁኝ በቆራረጥ ይሻለኛል ማለት ነው። ያው በዛኛውም ቢሰራ መቆራረጥ አይቀርም፣ መቼም ተቆርጦ ነው የሚበላው። እንቅልፌ ይሶናል ወላሂ። ሽታው በጣም ደስ የሚለው ብርቱካኑ ሽታ ማለት ነው። አሁን ወደ ባትሪ ገለብጠዋለሁ። አያችሁት? መካከለኛ ለኬክ የሚሆን አድርጌ ነው የሰራሁት ማለት ነው። አሁን እንደዚህ ስታዩት ውሃ ነው የሚመስለው፣ ግን አይደለም። ጨረስን ማለት ነው። ስለዚህ አሁን ደግሞ በአንድ በኩል እንዳይወፈር በአንድ በኩል እንዳይቀጥን አስተካክለዋለሁ። እቃችንን እናንሳ መጀመሪያ። እንግዲህ እዚህ ጋር እንትኑ ቁጥሩ ጠፍቷል ማለት ነው። ይሄ ኦቨኑ ማለት ነው። እና ስንት ቁጥር ላይ እንዳረኩት ምናምን አላስታወቀኝም እና አልሞቀም ቶሎ ማለት ነው። ቆየ ከለኮስኩት ግን አልሞቀም እና እሱን አስሬ እያየሁት ነበረ፣ ግን ምንም አልሞቀልኝም። አልሞቀም አላስበውም ገና። ግን የመጀመሪያው ከላይም ከታችም አልለኩሰውም። መጀመሪያ ከታች ከዛ በኋላ ከታች ሲበስል ነው ወደ ላይ ማዞረው ማለት ነው። እንግዲህ እዚህ ጋር በግምት ነው እንትን እያልኩት ያለሁት፣ ቁጥር እንዳለ ጠፍቷል ማለት ነው። አለ ከዚህ እንትን ትልቁም አለ፣ ግን ደግሞ እኔ ትልቁን እንትን እኔ ኬክ ስሰራ በዚህ ነው የምሰራው ማለት ይሄ እንደፈለኩ እንትን ያ በትልቁ ከሆነ ግን በጣም እንትን ሙቀት ስላለው የሆነ እኔ እንጃ ልክ አይመጣልኝም። ስለዚህ ይሄኛው በፈለኩ ሳይዝ ነው የሚሆንልኝ። ደረሰ ማለት ነው። የማይደርስ የለም፣ ደረሰ። እንግዲህ በዚህ መልኩ ወጥቷል። አሁን ደግሞ እናሳምረዋለን ማለት ነው። ዲኮር እያደረግን እንደዚህ ክሬም ምናምን አይደለም። እዚህ ጋር ነጩ ማር አለኝ ማለት ነው። እሱን አረግና ይሄን እንትን ምንድን ነው ይሄ? ኧረ ስሙ ጠፋኝ። ናሪል ነው ምንድን ነው? እሱን ከላይ አረግበታለሁ። ይሄ በስብሳ ለሚደረገው ማለት ነው። ናሪል ነው፣ አልተሳሳትኩም። እንግዲህ ይሄ ነው ማለት ነው። በነገራችን ላይ ሰዎቹ በጣም ስኳር ይወዳሉ፣ በጣም ሲበዛ ማለት ነው። እና
እንግዲህ በዚህ መልኩ እንትን ብዬዋለሁኝ ማለት ነው። አሳምሬዋለሁኝ። አሁንም ቆራርጠውና እንገናኝ። እንግዲህ ቆራርጬ ጨረስኩኝ። እስቲ እንቅመሰው እንቅመሰው እስቲ። አያችሁት? በስቡሳ ነው የሚመስለው። ወላሂ በስቡሳ ነው። ኢንሻላህ ቆይ አንድ ቀን በስቡሳ ደግሞ እየሰራሁኝ አሳያችኋለሁኝ። የኔን አሰራር ማለት ነው። በዚህ መልኩ ጨርሰናል ማለት ነው።